ሰላም ዩቲዩብ በዛሬው ቪዲዮ አብረን በመሆን እቤት ውስጥ ለመጀመሪያ ጊዜ የቱርክ ምግብ ለመስራት እንሞክራለን ማለት ነው። ወደ ቪዲዮ ኤሊፍ ኦማር ነኝ። ያዡ ያማች ወንድሜ ያማች ኮቾቫኒ ጋይስ ዳር ላይ እንደዚህ ይሆናል። እንደዚህ ቁጭ ይላል። ዳር ቁጭ ነው የምናደርገው። እንዴት ነው ደግነው ወይ እስኪ ጌስ አሁን ለማንኛውም ወደ ስራችን ነው የምንገባው ማለት ነው። አሁን እዚህ ጋር እንደምታዩት ሽንኩርት አለን፣ 3 እንቁላል አለን፣ ቲማቲም አለ እና ደግሞ እዚህ ጋር ዳቦ አለን ማለት ነው። በእነዚህ ግብአቶች ነው ማለት ነው የቱርክ ምግብ የምንሰራው ማለት ነው። ምን አይነት ምግብ እንደምንሰራ ደግሞ ቪዲዮን አስገባላችኋለሁ። እና እንዳያችሁት ደግሞ በጣም ያበደ ምግብ ነው የሚሆነው። የቱርክ ምግብ ብዙ ጊዜ የሚመገቡት ይሄ ምግብ ቁርስ ላይ ነው። እኔም ገና ከእንቅልፍ መነሳቴ ስለሆነ ቁርሴ ነው የሚሆነው ማለት ነው። ያለው ዘባጭ ቀጣ ወደ ስራ ነው የምንገባው። ምንድነው የምናደርገው? ቲማቲሙን እንደዚህ ለሁለት እንከፍለውና እዛው ነው ቁጭ የምናደርገው መጥበሻው ላይ። ከዛ የሆነ በእንትን ሲል ብቻ ሲበስል ብቻ ልጣችሁን ስትብሉ እንትን ይላል። ብቻ እስኪ እየሰራን ነው ያለን። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሌትስ ጌት ኢት። ሽንኩርታችንን ወደ መክተፍ እንገባለን። ሌትስ ጎ። ኦልራይት ጋይስ እዚህ ጋር እንደምታዩት ደቀቅ ተብሎ ተከትፏል ሽንኩርታችን ማለት ነው። እስከዛ ድረስ ደግሞ እኛ ምን እናደርጋለን? መጥበሻችን እዚህ ጋር እስከሚግል ድረስ የቱርክ ዘፈናችንን ከፍተን ደብለቅ እናደርገዋለን። ጋይስ ድሮ የቃና ቲቪ ትውስታችሁን ነው ያመጣሁባችሁ አይደለ? ኤሊፍ ኦማር ነኝ። ያዡ የውበት እስረኞች ምናምን ወይኔ ቃና ቲቪ እኮ ያላየ ሰው ተበድላችኋል። ችኩርና ያማች ወንድሜ ያማች ኮቾቫኒ ምናምን ማነው ያኛው ደግሞ ስሙ ጆቫኒ ነው ኮቾቫኒ ብቻ ያኛው ወንድሙ ያማች ወንድም ያማች ወንድሜ ኤሊፍ ኦማር እስክስ የታለ እስክስ። ኦልራይት ለማንኛውም መጃጃሉን ትተን እዚህ ጋር መጥበሻችን ሳይገል አይቀርም። ከዛ ምንድነው የምናደርገው? ዘይት እንጨምራለን። አሁን ዘይት ስለሌለን ይበቃል። አፖስቶ እሺ። አሁን ከዚህ ቀጣይ የምናደርገው እዚህ ጋር ዘይታችን ከጋለ በኋላ ከዛ እዚህ ጋር የከተፍነውን ሽንኩርት እናመጣና ዘይት ውስጥ እንከተዋለን። ከዛም ቲማቲሙም አብሮት ነው የሚገባው። ለሁለት ተከፍሎ እንዴት እንደሚሆን አሳያቸዋለሁ። እኩል ነው የሚገቡት ከሽንኩርቱ ጋር። ከዛ ሲበስል ልጣችሁ ከላይ ወደ እናነሳዋለን ማለት ነው። ያ ታዩት ደግሞ በደንብ ይገባችኋል። ያ እና እንቁላሉንም መተን አይደለም የምንጨምረው፣ እዛው ላይ ነው የምንጨምረው። ኦልራይት ቶሎ ጋልበናት እርቦኛል። ሌላኔ ራቢን ከሳላችሁ ከዛ ቲማቲሙ ጋይስ ዳር ላይ እንደዚህ ይሆናል። እንደዚህ ቁጭ ይላል ዳር ላይ። ከዛ ይከደናል። ይሄ ይከደንና ቲማቲሙ ሲበስል ልጣጩ ከላይ ላይ እናነሳዋለን ማለት ነው። ኦልራይት ጋይስ ለማንኛውም አሁን ሳይበስል አይቀርም ቲማቲሙ እንደምታዩት። ሽንኩርቱም ሳያርብኝ ቶሎ ብዬ ለመላጥ ነው ሞክር። አሁን ትንሽ ቻሌንጅ የሚያደርገኝ ፓርት ይሄ ነው፣ ለመላጥ። እስኪ እንሞክራለን።
እንደዚህ ወይኔ በቃ አው ተነሳ sir ከዛችኛዋ ደግሞ እስኪ ወጣ በሉ ወደዚህ perfect nice okay ጋይስ እንዳያችሁት ሰክሰስፉል በሆነ ሁኔታ ቲማቲሙን ልጠኗል። ያ አሁን ትንሽ እስኪ በሰል ነው የምጠብቀው ቲማቲሙ። አይ ቲንክ ቲማቲሙ ትንሽ አነሰ መሰለኝ ቲማቲሙ ትንሽ ሳይንስ አይቀርም ግን ኢትስ ፋይን። ሶ አሁን እንትናችን እንቁላላችንን መጨመሪያ ሰዓት ደርሷል ማለት ነው። ያ እንቁላላችንን እንጨምረውና እንቁላሉንም አይ ቲንክ ምናማስለው አይመስለኝም ዝም ብለን እዛው ነው መሰለኝ ምንተዋ። እስቲ ቆይ ቪዲዮ ላይ አላየሁትም በደንብ ቪዲዮን ረስቼዋለሁ። ያ ጋይስ እንቁላሉን አናማስለው ወይ ረስቶት ነገር እንቁላሉ አይማሰልም እንዲሁ ነው የሚጨመረው። ግን አሁን የሌለኝ ነገር እኔ ምን መሰላችሁ እንትን የለኝም ቺዝን ምን አይነት ነገር የለኝም። ሶ ያለ ቺዝ ነው እንሞክረው ማለት ነው። ቺዝ ቢኖረው ኦፍ ኮርስ ያበደ ነበር የሚሆነው ግን ለጊዜው ቺዝ ስለሌለን እንዲሁ ነው የምንሞክረው። ለማንኛውም እንቁላሉን እንጨምር። ኦልራይት እንቁላሌክስ እዚህ ቁጭ ነው የምናደርገው። አቱን ጨምራለን ማለት ነው። አለቀ። ወይኔ ገባብኝ ቅርፊቱ ጨዋችንን ለስለስ እናደርጋለን ማለት ነው። ላሳያችሁ ይኸውላችሁ ያበደውናል። እንዴት ነው ደግነው ወይ? ከዛ ምን እናደርጋለን አሁን ክዳናችንን እናመጣና አክቹሊ የራሱ ክዳን አይደለም ባለው ዝም ብለን ክድን እናደርገዋለን። ከዛ 1-5 ደቂቃ ወይ 3-4 ደቂቃ እንጠብቀውና ደግሞ አውጥተን ይኖራሚን በጣም ኔራበኛ ነው ያላችኋችሁ ዛስ ጋር ደቅ ብለን እናጫውታታለን ማለት ነው። ያ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ጉዞ ወደ 2000 ያረጋግን ነው። let's get it guys let's get it ኦልራይት ጋይስ አሁን ሳይበቃው አይቀርም። ያ ላሳያችሁ ሳይበቃው አይቀርም። ኦልራይት ሊከፈት ነው 1 2 3 በቃው ዋው ዴው ኒኮሽቶ እኔ ደግሞ እንዴት እንደራበኝ። ኦልራይት ወሬ አላብዛ። ወደ ምግብ የቱርክ ሻያችንን ይዘን ወደ ምግብ። ኦልራይት ቤተሰብ ይላችሁ እንግዲህ እንደምታዩት በጣም ኢሉክስ ናይስ በቃ ዴሞስ ከምበለው ነው የቸኮልኩት። እናንተስ ምን ተቸኩላላችሁ? እኔ ደግሞ እንዴት እንደራበኝ ጋይስ። እዚህ ጋር ዳቦ ገዝቻለሁ። ያ ዳቦአችን አለ። ይሄው ዳቦ ገብቼው ተውት በዳቦ ነው የምንበለው። እዚህ ጋር ደግሞ የቱርክ ሻይ ደዋኔ ነው ሊያ እስኪ ለብላበት። ኦልራይት ጋይስ ለማንኛውም የምንቅመሰው ዲዮም ግን እንዴት እንደሚያምር ጋይስ ታያችሁ። ዋው ስማሙል ነፍስ ቅዱስ ተባረክ የተቀደሰ አድርግልን። እሺ let's taste። እንቁላሉ ደግሞ ይሄ አልበሰለም ጋይስ ደስ የሚለው ይሄኛው አስኳሉ በደንብ በሰለብኝ ትንሽ ጊዜ ፈጀው ማለት ነው። ለማንኛውም እሺ let's taste። እስኪ damn god damn ቱርክ ምግብ ቱርኮች እስኪ ደገምለት ይገባለት ሁላችሁ ጋይስ ቲማቲም እንቁላል ኤቭሪቲንግ እንቁላሉ ደግሞ ባይበስል ቢኖር አስቡት ጋይስ። አስኳሉ ባይበስል ኖር
ይሁት እንዴት እንደበሰለ ሲቀቀል የሚበስለው አበሳሰል አለ አይደል እንደሱ ነው የበሰለው በስማ እስኪ ኳስኳሉ እስኪ ይውላችሁ አሁን በደንብ ነው ያገኘሁት Damn. Excuse. God damn, bro. Wow. Guys, examined and I lost you. What the heck is this, Maria? Waiting Kulalu Zatin Castle, Natitum Zatin Castle. Kulalu Salal was celebrated. I mean, ስለበሰለ በቃ ፈሳሽነቱ ኑሮ ምናምን ቢሆን ዳም ጋይስ ለማንኛውም የቱርክ ምግብ ለመጀመሪያ ጊዜ ቀምሻለሁ ማለት ነው በጣም ያበረ ነው ኦ ማይ ጎድ ናቴ ተውተነ ያ ጋይስ ለማንኛውም የዛሬው ቪዲዮአችን ይሄንን ይመስል ነበር ዴይ 29 ነገ የመጨረሻ ቪዲዮአችን ነው የሚሆነው በጣም was successful work እግዚአብሔርን ከዚህ ከቱርክ ምግብ ከስፔን ምግብ ሌላ ከምንድን ነበር ከሊባኖስ ምግብ ጋይስ እስካሁን ከመኮርካቸው ምግቦች ከሶስቱ ምግቦች ከሊባኖስ ከቱርክ ከስፔን ምግቦች አንደኛው የስፔን ምግብ ነው አራሻችሁ አንደኛው የስፔን ምግብ ነው ሁለተኛው ሶስት ደግሞ የስፔን አንድ ሊባኖስ ሁለት ቱርክ ሶስት ስፔን ማለት ነው ዴዮ ይወስ በቃ ናቲ ተሙት ያበረ ምግብ ነው ሶ የተለያዩ ምግቦችንም እንደዚህ በላ ኤፒሶድ እንሞክራለን ማለት ነው የዛሬው ቪዲዮአችን ይመስል ነበር ነገ በላ ቪዲዮ እንገናኛለን ነገ ያበረ ቪዲዮ ነው እንዳያመልጣችሁ ጋይስ በጣም ያበረ ቪዲዮ ነው ነገ በላ ቪዲዮ እንገናኛለን ወዳችኋለሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሰብስክራይብ ላደረጋችሁ በጣም አመሰግናለሁ ሰብስክራይብ ላደረጋችሁ ደግሞ በማየታችሁ ብቻ በጣም አመሰግናለሁ እንግዲህ ሰብስክራይብ ብታደርጉ ደግሞ በጣም ወዳችኋለሁ ቻው ጋይስ ነገ እንገናኛለን የነገው ቪዲዮ እንዳያመልጣችሁ